ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ በዛሬው ቪዲዮአችን ላይ ስለ ሞሪንጋ አስደናቂ የጤና ጥቅም የምናካፍላችሁ ይሆናል። በእርግጠኝነት ከዚህ በፊት ስለ ሞሪንጋ በዚህ ደረጃ ሰምታችሁ አታውቅም። ሞሪንጋ ወይም ሽፈራው በዓለማችን ላይ በይበልጥ በህንድ፣ በኤስያ፣ በግብፅ እንዲሁም በሀገራችን ኢትዮጵያ ለረጅም ዓመታት ጥቅም ላይ ሲውል ቆይቷል። በይበልጥ ደግሞ በኤስያና በህንድ ለረጅም ዓመታት ለረጅም ሺህ ዓመታት ብዙ ጊዜ ጥቅም ላይ ውሏል። ታዲያ ሞሪንጋ ወይም ሽፈራው ምን አይነት የጤና ጥቅም አለው? ጉዳቱስ ምን ይመስላል? የሚለውን በዚህ ቪዲዮ ላይ የምናካፍላችሁ ይሆናል። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን፣ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ የምትለዋን እየተጫናችሁ የደውል ምልክቷን ኦንላይን በማድረግ የዩቲዩብ ቻናላችን ቤተሰብ መሆን ትችላላችሁ። ቪዲዮንም ስትጀምሩት ላይክ እና ሼር ማድረግ አይረሳ። እስከ መጨረሻው ከተከታተላችሁን የሞሪንጋን አስደናቂ የጤና ጥቅም ጉዳቱንና መጠኑን ደግሞ ልታውቁ ትችላላችሁ። ሞሪንጋ ወይም ሽፈራው በርካታ የጤና ጥቅሞች እንዳሉት በሀገራችንም በውጭ ሀገራትም በተደረጉ ጥናቶች መረጋገጥ ችሏል ማለት ነው። ለአለርጂ፣ ለልብ፣ ለስኳር ህመም፣ ለቆዳ፣ ለፀጉር፣ ለኢንፌክሽን እብጠቶችን ለመከላከል እንደሚያስችል የሕክምና ባለሙያዎች ያረጋገጡት ነገር ሞሪንጋ ወይም ሽፈራው ነው። ታዲያ ከሞሪንጋ ጥቅም ውስጥ ግንባር ቀደምነት የሚይዘው ለአስም ለማከም አስምን ለማከም እንግዲህ ሞሪንጋ በጣም ከፍተኛ ጥቅም እንዳለው በተደጋጋሚ ተነግሮለታል። አስምን ለማከም ሞሪንጋ ከፍተኛ ጥቅም ይሰጣል። ሞሪንጋ በአስም ምክንያት የሚከሰተውን አደገኛ አጋጣሚዎች መቀነስ፣ የጉሮሮ አካባቢ እብጠቶችን ለመከላከል እንዲሁም ችግሮችን ለመቅረፍ ከዚህም ጋር ተያይዞ የሚከተለውን የአተነፋፈስ ችግር ለማስተካከል ከፍተኛ ሁኔታ ጥቅም ላይ ውሏል። ታዲያ ሞሪንጋን ስንጠቀም በአስም ምክንያት ጉሮሮ ላይ ቁስለት ካለ፣ የመተንፈስ ችግር አለ፣ ትንፋሽ ማጠር ካለ በአጠቃላይ አስም ሊያመጣቸውን የሚችለውን ጉዳት በመቀነስ ከፍተኛ ሚና ይጫወታል ማለት ነው። ታዲያ ለአስም ህመምተኞች ሞሪንጋ በጣም ጠቃሚ ነው። ሰውነት ላይ እብጠትና የፈሳሽ ክምችት ካለ ያስወግዳል፣ እንዲሁም ህመምም ካለ ያስታግሳል። በተለያዩ የአካል ክፍላችን ላይ እብጠት፣ የፈሳሽ ክምችት ካለ ሞሪንጋ እንደሚያስወግድና እንደሚያክም ጥናቶች ያሳያሉ። ይህም ተክል የሰውነት እብጠትን ወይም እግራችን ላይ፣ እጃችን ላይ፣ ሰውነታችን ላይ በአጠቃላይ እብጠት ሲፈጠር ያንን ለማስወገድ ሞሪንጋ ጠቃሚ መሆኑ ይነገርለታል። ለፀጉር ደህንነት፣ ቆዳና ፀጉር ጤናማ እንዲሆን ሞሪንጋም ይጠቅማል። በውስጡ ከያዛቸው ፕሮቲኖች አንጻር ወይም የተለያዩ ንጥረ ነገሮችና ቫይታሚኖችን በውስጡ ስለያዘ የፀጉር እድገትን ለማፋጠን ይጠቅማል። ታዲያ ሞሪንጋ የፀጉር መነቃቀልን፣ የቆዳ መድረቅን እንዲሁም ቆዳችሁ ወዝ ካጣ ቆዳችሁን ለማስተካከል በከፍተኛ ሁኔታ ይጠቅማል። ከዛም በተጨማሪ ቆዳ መሰንጠቅን፣ መድረቅን፣ ሌሎችንም ለመከላከል ይጠቅማል። ታዲያ ሞሪንጋ ሰውነት ላይ የሚፈጠሩ የተለያዩ ችግሮችን ለማስተካከል፣ የቆዳ መሰንጠቅ፣ የፀጉር መነቃቀልን ለማስተካከል በከፍተኛ ሁኔታ ጥቅም ላይ ይውላል ማለት ነው። ታዲያ ሞሪንጋ አዘውትረን ስንጠቀም ቆዳ ላይ ያሉ ችግሮችን፣ የቆዳ መሰነጣጠቅ፣ የፀጉር እድገትንም ለማሻሻል ይጠቅማል። ጉበትን ለማከም ይውላል። በመጠጥ ይሁን በሌሎች አጋጣሚዎች ጉበት ላይ የሚከሰተውን የጤና እክል ከማከም ወይም ከማዳን ባሻገር የጉበትን ጤና ለመጠበቅ ይጠቅማል። ታዲያ ጉበት እንዳንታመም እንዲሁም የጉበት ችግር ካጋጠመም ሞሪንጋን ብንጠቀም ጉበታችን ጤናማ እንዲሆን እንደሚያስችል ጥናቶች ያሳያሉ። ካንሰርን ለመከላከል ይህ ተክል በውስጡ ካንሰርን ለመከላከል የሚሆን እንዲሁም የካንሰር ሴሎችን መስፋፋት የሚታደግ እንዲሁም የካንሰር ሴሎች እንዲያድጉ የማድረግ ከፍተኛ አቅም ያለው ኒሴም የተባለ ንጥረ ነገር በውስጡ ይዟል። ይህም የካንሰር እድገትን መዋጋት፣ ካንሰር እንዳይጨምር ማድረግ እንዲሁም የካንሰር ሴሎችን በማጥፋት ከፍተኛ ጥቅም ይዟል። ሞሪንጋ ወይም ሽፈራው ካንሰርን ለማዳን ጭምር ይጠቅማል ተብሎ ወደፊት ጥናት እየተደረገበት ያለ ቅጠል ነው። ታዲያ ለካንሰር እንዳንጋለጥ ሞሪንጋ ወይም ሽፈራው ከፍተኛ ጥቅም ይሰጠናል። የሆድ ህመምን ለማከም የሆድ መንፋትን ጨምሮ ምቾት ማጣት፣ የጨጓራ ህመምን፣ የሆድ ላይ የሚከሰቱ ህመሞችን ጭምር ለማከም እጅግ በጣም ጠቃሚ ነው። ታዲያ የሆድ ችግርን ለማከም እንዲሁም ከሆድ ጋር ተያይዞ የሚመጡ ችግሮችን እንዲሁም በባክቴሪያ ተያይዞ የሚመጡ ችግሮችን የሆድ ውስጥ ህመምን የሚከላከል ቫይታሚን ቢ ተጨማሪ ስለያዘ የምግብ ስርዓትና መፈጨትን ያስተካክላል። ታዲያ ሞሪንጋ የሆድ ህመምን ለማከም የሚደርስበት የለም ተብሎ በጥናት ተረጋግጧል። በባክቴሪያ ምክንያት የሚመጡ የሆድ ህመሞችን፣ የሆድ መነፋትን፣ ምግብ ከተመገባችሁ በኋላ ምቾት ማጣትንም ጭምር ያስወግዳል። በባክቴሪያ ወለድ የሚመጣ ህመምን ይከላከላል። ይህ ተክል ከሻይ ጋር እንዲሁም ከሌሎች ምግቦች ጋር መጠቀም በባክቴሪያ ወለድ ምክንያት የሚከሰተውን ህመም ለመከላከል ያስችላል። እንዲሁም
ለማቆም ያስችላል። ባክቴሪያ ስንጠቃ በባክቴሪያ ምክንያት የሚከሰት ህመም ካለ እንዲሁም ባክቴሪያ ችግር ውስጥ ከገባን ሞሪንጋን መጠቀም በባክቴሪያ ምክንያት የሚከሰተውን ችግር ለማዳን ይጠቅመናል። ለአጥንት ጥንካሬም ሞሪንጋ ወሳኝ ነው። በይበልጥ እድሜያችን በገፋ ቁጥር የሚመጣውን የአጥንት መሳሳት ለማቆምና ለማስተካከል ይረዳናል። ሞሪንጋ በውስጡ ካልሽየም፣ ፎስፈረስ እንደመያዙ መጠን ለአጥንት ደህንነት ጥንካሬ እጅጉን ይረዳል። የመገጣጠሚያ ሆነ የእግርና የእጅ ላይ እብጠቶችን ህመሞችንም ለማስተካከል የሚደርስበት እንደሌለ ጥናቶች ያሳያሉ። ታዲያ ሞሪንጋን አዘውትሮ የሚጠቀም ሰው የአጥንት ጥንካሬ እጅ ላይ የሚከሰተውን የአጥንት ህመም ጭምር ለመከላከል እንደሚረዳ ጥናቶች ያሳያሉ። ታዲያ ሞሪንጋን አዘውትረን ስንጠቀም አጥንታችን ላይ ሊከሰት የሚችለውን ጉዳት በከፍተኛ ሁኔታ መቀነስ፣ የአጥንትን ጥንካሬ የማሳደግ ከፍተኛ አቅም እንዳለው ጥናቶች ያሳያሉ። ስለዚህ ሞሪንጋን አዘውትሮ መጠቀም ለአጥንት ጥንካሬና ጤናማ አጥንት እንዲኖረንም ያረገናል። የስሜት መዘበራረቅን ለማስተካከል ይውላል። ተክሉ በሰው ልጅ ላይ የሚከሰተውን የስሜት መዘበራረቅን ለማቆምና ጤናማ ስሜት ያለን ሰዎች እንድንሆን እንዲሁም አንዳንድ ጊዜ መረበሽ፣ አንዳንድ ጊዜ መጨነቅ፣ አንዳንድ ጊዜ መደሰት ወይም ያለምንም ምክንያት የሚነሳውን የስሜት መዘበራረቅ ለመከላከል ይረዳል። ስለዚህ ሞሪንጋ የስሜት መዘበራረቅን ለማስተካከል ይጠቅመናል ማለት ነው። የልብ ጤንነትን ለመጠበቅ የህክምና ባለሙያዎች የልብ ተያያዥ እክሎችን ለማከም እጅግ በጣም ጠቃሚ መሆኑንና የልብ ችግር ህመሞችን እንዲሁም ከልብ ጋር ተጋላጭነት ያለበትን እድል የሚቀንስ አቅም እንዳለው ጥናቶች ያሳያል። ስለዚህ ሞሪንጋ የልብ ጤንነትን ለመጠበቅም ከፍተኛ ጥቅም እንደሚሰጥ ጥናቶች አረጋግጠዋል ማለት ነው። ሌላኛው ቁስልን ለማከም ሰውነት ላይ በተለያየ አጋጣሚ የሚከሰቱ ቁስሎችን ማከም፣ ጠባሳ እንዳይከሰት ማድረግ የዚህ ተክል ከፍተኛ ትሩፋት ነው። በደም ውስጥ የሚገኘውን የግሉኮስ መጠን መቀነስ ይችላል። በሽንት ውስጥ የሚገኘውን የስኳር ፕሮቲን መጠን መቀነስ ያስችሉታል። ይህም የተስተካከለ ኦክሲጅን ዝውውር እንዲኖርና ከስኳር ህመም ጋር ተጋላጭነታችሁን ያስወግዳል። ቁስልን ያክማል። ከስኳር ህመም ጋር ተጋላጭ እንዳትሆኑም ይረዳቸዋል። ሌላኛው የደም ግፊትን ለመቀነስ ሞሪንጋ ጠቃሚ ነው። ሞሪንጋ በውስጡ በያዘው ኒዚየም የተባለ ንጥረ ነገር የደም ግፊቶችን ለመቀነስና በሰውነታችን ውስጥ ያሉ የደም ስሮችን በማስተካከል እጅግ በጣም ጤናማ የደም ዝውውር እንዲኖርና የደም ግፊትንም ለማስተካከል እንደሚረዳ ይህም ያስታውቃል ወይም ጥናትም ይገልጻል ማለት ነው። ምንጊዜም ቢሆን ጥናቶችን አይታችሁ ወይም ሰምታችሁ ከሰውም ሊሆን ይችላል ባህላዊ ቅጠላ ቅጠሎችን ስትጠቀሙ ማብዛት የለባችሁ። ሞሪንጋን ከመጠቀም በፊት ቅጠሉ የትኛው ነው፣ ትክክለኛው ሞሪንጋ የት ነው፣ ምን ያህል መጠቀም አለብን የሚለውን ከሰዎችና ከባህል ሐኪሞች ብችሉ ከባለሙያዎች ጠይቁ። ሌላኛው መድኃኒት የምትወስዱ ከሆነ ከመድኃኒት ጋር እንዳይጋጭባችሁ የህክምና ባለሙያዎችን ጭምር መጠየቅ አስፈላጊ ነው። ከተለያዩ መድኃኒቶች ጋር ተጋጭቶ ብዙ አደጋ ሊያደርስ ስለሚችል የህክምና ባለሙያዎችን መጠየቅና ማረጋገጥ ተገቢ ነው ማለት ነው። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን፣ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ቪዲዮንም ሲጀምሩት ላይክ እና ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።